ኑ ዛሬ ደግሞ እንደዚህ የሚጣፍጥ ዳቦ በጣም ቀላል ከቡና ጋር ወይ ደግሞ መክሰስ ላይ እራት ላይ የምንበላው በጣም ቀላል እዩትማ እንዴት ፍሎፊ እንደሆነ በጣም ፍሎፊ እና በጣም ቀላል። እንጀታችንን እናመጣለን። 2 እንቁላል፣ ግማሽ ስኳር፣ ይህንን በደንብ አድርገን ሼክ እንደዚህ ከሆነ በኋላ 1 ኩባያ ወተት፣ ትንሽ ከል ወይም ቪኒገር መጨመርም አለመጨመርም ይቻላል። በደንብ ሼክ ካረግን በኋላ ዱቄት፣ ቤኪንግ ፓውደር 2 ማንኪያ፣ ትንሽ ጨው፣ የተረሳ ጋይስ ኦሊቭ፣ ትንሽ ኦሊቭ ኦይል እንጨምራለን። በደንብ አድርገን እናቀላቅለዋለን። ከዛ ጅብኔ ወይም ቺዝ እንዲሁም ደግሞ ኦሊቭ፣ ይሄን ዘይቱን ወይ ጥቁሩን አንድ ላይ በደንብ እናቀላቅለዋለን። እንደዚህ አቀላቅየዋለሁ። የትኛውንም ሮካ ስፒናች የትኛውንም ቅጠል ካገኛችሁ መጨመር ትችላላችሁ። ያጋጣሚ አላገኘሁም እና ራሱ ሁሉ ዳቦ በጣም ትይያለሁ። በጣም ቀላልና የሚጣፍጥ ዳቦ ነው የሚወጣው። ይሄንን በደንብ አድርጌ እንደዚህ አደርገዋለሁ። እንደዚህ አድርጌዋለሁ። አሁን ይሄንን ምንድን ነው የሚባለው በእኛ ሀገር ነው ይሄ በእነሱ ስም የሚባለው ለዳቦ ላይ የሚደረገው ማረግ እንችላለን። ከፈለግን ጥቁሩ ቅመም ትንሽ ኦቨናችን ውስጥ እንጨምርና እንገናኛለን። እዩትማ ዳቦችን በደንብ ደርሶልናል። አሁን ቆርሰን እናየዋለን። ውዶቼ አብረን የጋገርነው ዳቦ አያችሁት እንዴት ፍላፊ እንደሆነ ለነገራችሁ አልችልም። በጣም ነው የሚጣፍጠው። አሁን ቡናችንን ቀጥተን አንድ ላይ እንበላለን ማለት ነው። ለውጥማ እንዳልኳችሁ ቡናችንን እየጠጣን ጋይስ እንዴት እንደሚጣፍጥ ልነግራችሁ አልችልም። የዛሬው ቪዲዮአችን እንግዲህ ይህን ይመስላል። ከወደዳችሁ ኮሜንት ላይ ጻፉልኝ። ወዳችኋለሁ። በሌላ ቪዲዮ እንገናኝ። ባይ ባይ።